ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን ግብጽ የኤርትራ አሰብ ወደብና የጅቡቲ ዶራሌ ወደብን ለማልማት መስማማቷ ይፋ መሆኑን ተከትሎ ኢትዮጵያ የጅቡቲ አምባሳደርን ጠርታ አነጋገረች። ኢትዮ ኢንጂነሪንግ ግሩፕ ወይም ሜቴክ ለመሰረት ሚዲያ ዘገባ ምላሽ ሰጠ። የጎማ ስርቆት ጉዳይ ለፖሊስ ሪፖርት ተደርጎ የሕግ ክትትል እየተደረገበት እንደሚገኝ አረጋገጠ። የአዲስ አበባ ከተማ አስተዳደር ምጥጥን በሚል አዲስ አሰራር 40% የሚሆነውን ሰራተኛ ከስራ እየቀነሰ መሆኑ ታወቀ። በጋምቤላ ክልል ኢታንግ ልዩ ወረዳ የሚገኝ የንጹህ መጠጥ ውሃ መስመር በታጣቂዎች በመቆረጡ ምክንያት በመቶ ሺዎች የሚቆጠሩ ሰዎች አደጋ ላይ ናቸው። ካሜራ የተገጠመላቸው ገቢ ሰብሳቢዎች 11 ሰዓት ላይ ካሜራ ለቢሮአቸው ካስረከቡ በኋላ ድጋሜ በመውጣት ዘረፋ ላይ እየተሰማሩ ነው። ፓርላማ ውስጥ ያሉ አንዳንድ የመንግስት ተጠሪዎችና የጽህፈት ቤት ኃላፊዎች በውጭ ጉዞ ስም የሚቀበሉት የአየር ትኬት ላይ ማጭበርበር እየፈጸሙ ነው ተባለ። ለጥይት መግዣና ለብልጽግና ፓርቲ ህንፃ ግንባታ የሚል አዲስ አስገዳጅ የህዝብ መዋጮ በበርካታ ቦታዎች ተጀመረ። መረጃዎቹን በዝርዝር ግብጽ የኤርትራን አሰብ ወደብና የጅቡቲ ዶራሌ ወደብን ለማልማት መስማማቷ ይፋ መሆኑን ተከትሎ ኢትዮጵያ የጅቡቲ አምባሳደርን ጠርታ አነጋገረች። መቀመጫውን የተባበሩት አረብ ኤምሬትስ ያደረገው ዘናሽናል የተባለው ሚዲያ ያስነበበው መረጃ በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ሚዲያው ምንጮቹን ጠቅሶ ከአቡዳቢ እንደዘገበው ግብጽ የኤርትራ አሰብ ወደብና የጅቡቲ ዶራሌ ወደብን ለማልማት በድብቅ የዛሬ 2 ወር ስምምነት ፈጽማለች። ይህ በኢትዮጵያ ላይ ከፍተኛ ጫና ይፈጥራል የተባለው ስምምነት በግብጽ ኤርትራና ጅቡቲ መንግስታት ይፋ አልተደረገም። ለኤምሬትስ ንጉሳዊ ቤተሰብ ቅርበት እንዳለው የሚነገርለት ዘናሽናል ሚዲያ እንደዘገበው ግብጽ በስምምነቱ መሰረት ኢትዮጵያ የይገባኛል ጥያቄ እያነሳችበት ያለውን አሰብ ወደብንና ምርቶቿን በብዛት የምታስገባበትን የዶራሌ ወደብን አቅም ለማሳደግ የመሰረተ ልማት ግንባታ ታካሂዳለች፣ እንዲሁም ወታደራዊ መርከቦችን ማስተናገድ የሚችል አቅም ትገነባለች። መሰረት ሚዲያ ከዲፕሎማቲክ ምንጮች የደረሰው መረጃ እንደሚጠቁመው ኢትዮጵያ ሐሙስ ዕለት በአዲስ አበባ የሚገኙትን የጅቡቲ አምባሳደር ጠርታ አነጋግራለች። በዚህም መሰረት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበበ የጅቡቲውን አምባሳደር አብዲ መሐመድ ኤቢ በጽህፈት ቤታቸው ጠርተው አነጋግረዋል። ኢትዮጵያ ግብጽ በጅቡቲ ልታደርግ ያሰበችውን ማንኛውንም እንቅስቃሴ በንቃት እንደምትከታተልና ትንኮሳዎችን እጇን አጣጥፋ እንደማትመለከት ግልጽ መልእክት ተላልፏል ያሉት ዲፕሎማት የሆኑ ምንጫችን ናቸው። ስምምነቱ ከ2 ወር በፊት የተፈረመ ከሆነ ኢትዮጵያ አምባሳደሩን አሁን ለምን ማነጋገር ፈለገች ለሚል ጥያቄ ምላሽ የሰጡት ዲፕሎማቱ ይህ የሚያሳየው አገራቱ ከግብጽ ጋር ያደረጉ ስምምነት በድብቅ ስለሆነ መንግስት የጠራ መረጃ እንዳልነበረው ያሳያል የሚል ምላሽ ሰጥተዋል። የኢትዮጵያ መንግስት የአሰብ ወደብን የኢትዮጵያ ግዛት አካል ለማድረግ ቁርጠኝነት እንዳለው እያስታወቀ ባለበት ወቅት የዚህ መረጃ መውጣት የብዙዎች መነጋገሪያ ሆኗል። ከዚህ ቀደም ኢትዮጵያና ሶማሊያ በሶማሊላንድ ስምምነት ዙሪያ ውዝግብ ውስጥ ገብተው በነበሩበት ወቅት ግብጽ በሶማሊያ ግዛት ላይ ወታደሮቿን ማስፈሯ ይታወቃል። ግብጽ ከኢትዮጵያ ጋር ከገባችበት የህዳሴ ግድብ ውዝግብ ጋር በተያያዘ እቅዷ ኢትዮጵያን በሁሉም አቅጣጫ መክበብ መሆኑን እያሳየች ነው። ከዚህ በፊት በደቡብ ሱዳን፣ በሶማሊያና በሱዳን ሞክራዋለች። አሁን ደግሞ በጅቡቲና ኤርትራ ልትሞክር ነው የሚሉት አንድ የቀጠናው ተንታኝ ናቸው። ከኤርትራ ጋር የተደረገው ስምምነት ፕሬዝዳንት ኢሳያስ አፈወርቂ ከ2 ወር በፊት ካይሮን በጎበኙበት ወቅት የተፈጸመ መሆኑ የተነገረ ሲሆን ስምምነቱ ግብጽ በወደቦቹ አካባቢ ለምታደርገው ወታደራዊ እንቅስቃሴ ህጋዊ መሰረት እንደሚሰጣት ተገልጿል። ይህም ኢትዮጵያ የባህር በር ፍለጋ ለምታደርገው ጥረት ግብጽ የምታሳየውን ተቃውሞና በቀጠናው ያላትን ተጽዕኖ የማሳደግ ፍላጎት እንደሚያሳይ ዘገባው አመልክቷል። ኢትዮ ኢንጂነሪንግ ግሩፕ ወይም ሜቴክ ለመሰረት ሚዲያ ዘገባ ምላሽ ሰጠ። የጎማ ስርቆት ጉዳይ ለፖሊስ ሪፖርት ተደርጎ የህግ ክትትል እየተደረገበት እንደሚገኝ አረጋገጠ። ሚዲያችን ለህዝብ ባቀረበው መረጃ የኢትዮ ኢንጂነሪንግ ግሩፕ በቀድሞ አጠራሩ ሜቴክ አካል የሆነው የአዳማ እርሻ መሳሪያዎች ማምረቻ ኢንዱስትሪ ውስጥ የትራክተር ጎማ ከነቸርኬው መዘረፉን ገልጾ ነበር።
በዚህ መረጃችን ላይ እንደተመለከተው በሚስጥር ባለሙያ ተመድቦለት በተፈጸመ በዚህ ተደጋጋሚ ዘረፋ የህዝብ ሀብት የሆኑና ለሽያጭ የተዘጋጁ ትራክተሮች ቆመው መቅረታቸው ታውቋል። በዚህም መሰረት በመጀመሪያ 53 የትራክተር ጎማዎች ቀጥሎም 59 ጎማዎች በጥቅሉ 112 ጎማ ከተቋሙ ባለፉት 3 ዓመታት ውስጥ መሰረቁ ታውቋል። የእነዚህ ጎማዎች አጠቃላይ ዋጋ ከ20 ሚሊዮን ብር በላይ መሆኑም ተጠቁሟል። ለዚህ መረጃ ምላሽ የሰጠው ሜቴክ የጎማ ስርቆቱ መረጃ ትክክለኛ መሆኑን አረጋግጧል። ንብረትነቱ የአዳማ ግብርና ማሽነሪ ማምረቻ ኢንዱስትሪ ጎማ ስርቆት ጉዳይ በተቋማችን ለፖሊስ ሪፖርት ተደርጎ የህግ ክትትል እየተደረገበት የሚገኝ ጉዳይ ነው ያለው ድርጅቱ ድርጊቱ የተከሰተው ደግሞ ሰኔ 12 2017 ዓ.ም መሆኑን ጠቁሟል። አክሎም አሁን ድርጊቱን ወደ ማህበራዊ ሚዲያ በማውጣት የህግ ተጽዕኖ ለማሳደር የሚደረግ ሙከራ ከተጠያቂነት ለማስመለጥ እንደማይችል ሊታወቅ ይገባል። ጎማው የተሰረቀው ከኢንዱስትሪው ቅጥር ግቢ ውጪ በተለምዶ ታንከኛ በሚባል ግቢ እንደሆነም ሊታወቅ ይገባል በማለት መረጃ አስፍሯል። ይሁንና ተቋሙ የስርቆት ድርጊትን ማጋለጥ በምን መልኩ ከተጠያቂነት ለማስመለጥ ሊሆን እንደሚችል ማብራሪያ አልሰጠም። ድርጊቱ እንደተፈጸመ የስርቆት ወንጀሉ ለፖሊስ ሪፖርት ተደርጎ ፖሊስም በአሰራሩ መሰረት ተጠርጣሪዎችን ይዞ አስፈላጊውን ምርመራ አድርጓል። ኢንዱስትሪውም ተመሳሳይ ስርቆት እንዳይፈጸም ሙሉ በሙሉ ታንከኛ ግቢ የሚገኙ በሜቴክ ጊዜ ገብተው የተከማቹ ትራክተሮችን ከፍተኛ ጥረት በማድረግ ወደ ኢንዱስትሪው ቅጥር ግቢ እንዲገባ አድርጓል በማለት አብራርቷል። ይህ መረጃ በሚዲያችን እስኪወጣ ድረስ ተቋሙ ስለ ስርቆቱ ያለው ነገር አልነበረም። የስርቆት ወንጀሉ በአቃቤ ሕግ መረጃው ተደራጅቶ ክስ እንዲመሰረት የተቋሙ የሕግ ባለሙያዎች ክትትል እያደረጉ እንደሚገኙ ጠቁሞ በማህበራዊ ሚዲያዎቹ ስርቆት በክሬንና በአይሱዙ የተፈጸመ እንደሆነ መገለጹ ሲታይ የወንጀሉን አፈጻጸም አንድም የተሳተፈበት ሰው አሊያም በሕግ ተመርምሮ የሚታወቅ ካልሆነ ማረጋገጥ የሚቻል ነገር አይደለም ብሏል። በመጨረሻም በድርጊቱ ውስጥ ተሳትፈዋል ተብለው የተጠረጠሩ የጥበቃና ደህንነት ሰራተኞች ጉዳያቸው በዲሲፕሊን ኮሚቴ ታይቶ በአስተዳደራዊ እርምጃ ከተቋሙ የተሰናበቱ ሲሆን የህግ ተጠያቂ እንዲሆኑ ደግሞ እየተሰራ ነው። ከጉዳዩ ጋር በተያያዘ ከዚህ ውጭ ያለ የተባረረ አንዳችም ሰራተኛ የሌለ መሆኑ ሊታወቅ ይገባል ብሏል። ኢትዮ ኢንጂነሪንግ ግሩፕ በቀድሞ አጠራሩ ሜቴክ የቴክኖሎጂ ሽግግር በማፋጠን የውጭ ምንዛሬ ወጪን ለመቀነስ ታስቦ የተቋቋመ ግዙፍ መንግስታዊ ድርጅት ነው። የድርጅቱ ኃላፊዎች ድርጅቱ የተለያዩ ትራክተሮችን፣ የማሽንና የመኪና መለዋወጫ ዕቃዎችን፣ የግንባታ ማሽነሪዎችን፣ ትራንስፎርመር ወዘተ በጥራት እያመረተ መሆኑን ደጋግመው ሲናገሩ ይሰማሉ። ይሁንና የቀድሞ የድርጅቱ ኃላፊ የህዳሴ ግድብ ላይ ከፈጸሙት ምዝበራ ጀምሮ እስካሁን የቀጠሉ ምዝበራዎች መለያው እየሆኑ እንደመጡ የሚደርሱን ጥቆማዎች ያሳያሉ። የአዲስ አበባ ከተማ አስተዳደር ምጥጥን በሚል አዲስ አሰራር 40% የሚሆነውን ሰራተኛ ከስራ እየቀነሰ መሆኑ ታወቀ። የዛሬ ዓመት ገደማ የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው በሚል ተሞካሽቶ ነበር። ይሁንና ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ስማችን አይጠቀስ ያሉ የመንግስት ምንጮች ለመሰረት ሚዲያ በወቅቱ ተናግረው የነበረ ቢሆንም መንግስት በፍጥነት ዜናውን በሲቪል ሰርቪስ አመራሮች በኩል አስተባብሎ ነበር። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያሉት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ምንጮች ጠቅሰዋል። አሁን ሚዲያችን የደረሰው መረጃ እንደሚያመለክተው ደግሞ የአዲስ አበባ ከተማ አስተዳደር 60% ሰራተኛውን አስቀርቶ 40% የሚሆነውን ማሰናበት ጀምሯል። ከስራችን እየተባረረን ያለነው በብሔራችን ምክንያት ነው። በተለይ የአማራ ተወላጆች ላይ ትኩረት ተደርጓል። የተሻለ የትምህርት ዝግጅት ያለን ጭምር እየተባረረን ነው ብለው ቃላቸውን የሰጡት አንድ የመስተዳድሩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ አሁን እያሉ ያሉት አትባረሩም፣ ዝቅ ብላችሁ ትሰራላችሁ ነው። ይህ ማለት ማስተርስ ያለው ስፖርት ወይም ሙዚቃ ያስተምራል ወይም ባስ ይነዳል። በብሔር ምጥጥን ስም የመጣው ሰው ደግሞ ቦታችንን ይረከባል። ይህ እጅግ አሳዛኝ ብቻ ሳይሆን ቤተሰባችንን ሜዳ ላይ የሚበትን ነው ብለዋል። መሰረት ሚዲያ በዚህ ዙሪያ ባደረገው ተጨማሪ ምርመራ የከተማ መስተዳድሩ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ እንዲሁም የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ የሚመሩት ተቋም ይህን ምጥጥን በተግባር ከፈጸሙ ቢሮዎች አንዱ ነው። አንድ በአቶ ግርማ ባሳለፍነው ሳምንት የተጻፈና ሚዲያችን የተመለከተው የሰራተኞች ምጥጥንና ምደባ ደብዳቤ እንደሚያሳየው ተቋሙ የመንግስት መስሪያ ቤቶች የሰው ኃይል ስምሪት በልዩ ሁኔታ ለማመጣጠን የወጣው ደንብ ቁጥር 179/2017 ተግብሮ ጨርሷል።
በተሰራው መሰረታዊ የሥራ ሂደት ጥናት መሰረት የጸደቁ ከደረጃ 6 በላይ የሆኑ 60% የሚቀጥሉና 40% የሚቀነሱ የሥራ መደቦች በጽህፈት ቤቱ ተለይቶና ጸድቆ በተላከልን መሰረት ሰራተኞችን የመመደብ ስራው ተጠናቋል የሚለው ደብዳቤው ነው። በተያያዘ ዜና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ባለፉት ዓመታት በተሰሩ አካታችና አሳታፊ ስራዎች የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል በማለት ተናግረዋል። አቶ አደም ከፋና ጋር ባደረጉት ቆይታ ብልጽግና ፓርቲ እንደ መሪ ፓርቲ ሁሉንም ኢትዮጵያውያን በአባልነትና በአመራርነት ያቀፈ ነው ብለዋል። በፌዴሬሽን ምክር ቤት እውቅና ከተሰጣቸው 76 ብሔሮች፣ ብሔረሰቦችና ህዝቦች መካከል ሁሉም በአመራርነት ያሉበት ፓርቲ ነው። ከፌዴራል ጀምሮ እስከ ቀበሌ ድረስ ባለው መዋቅር ውስጥ የሁሉም ብሔሮች፣ ብሔረሰቦችና ህዝቦች ተወካዮች እናገኛለን በማለት ተናግረዋል። የፌዴራል ተቋማት ኢትዮጵያን እንዲመስሉ ሁሉም በውስጣቸው በመሳተፍ ሲቪል ሰርቫንትና አመራር ሆነው ለማገልገል የሚያስችል እድል መፈጠሩን ጨምረው ተናግረዋል። በምጥጥን አሰራር ዙሪያ ተጨማሪ መረጃ ከከተማ መስተዳድሩ ለማግኘት ያደረግነው ሙከራ አልተሳካም። በጋምቤላ ክልል ኢታንግ ልዩ ወረዳ የሚገኝ የንጹህ መጠጥ ውሃ መስመር በታጣቂዎች በመቆረጡ በመቶ ሺዎች የሚቆጠሩ ሰዎች አደጋ ላይ ናቸው። ከሰሞኑ በጋምቤላ ክልል ጎሳን መሰረት ባደረገ መልኩ በተቀሰቀሰ ግጭት በመቶዎች የሚቆጠሩ ሰዎች ሕይወታቸው ማለፉን መዘገባችን ይታወሳል። በክልል ውስጥ በመዲናዋ ጋምቤላ ከተማ በአቦል በተርፋም እና በኢታንግ ወረዳዎች እንዲሁም በሌሎች አዋሳኝ ወረዳዎች ውስጥ በኖዌርና አኝዋክ ጎሳዎች መካከል እጅግ ከፍተኛ የሆነ ግጭት ባሳለፍነው ሳምንት መካሄዱን ተከትሎ የፌዴራል ኃይሎች ወደ ስፍራው መግባታቸው ታውቋል። የሀገር መከላከያ ሰራዊትና የፌዴራል የጸጥታ ኃይሎች ካሳለፍነው ሐሙስ ዕለት ጀምሮ ወደ ክልሉ በብዛት መግባታቸውን ተከትሎ ግጭቱ በአብዛኛው መቆሙ ታውቋል። የሰሞኑ ግጭት ለጊዜው የረገበ ቢመስልም ታህሳስ 13 ቀን 2018 ዓ.ም በጠዋቱ በኢታንግ ልዩ ወረዳ የሚገኘው ዋናው የንጹህ መጠጥ ውሃ መስመር በታጣቂዎች ሙሉ በሙሉ መቆረጡ ታውቋል። ምንጮቻችን መስመሩን የቆረጡት የአኝዋክ ጎሳ አባላት መሆናቸውን መስማታቸውን ተናግረዋል። በዚህም ምክንያት የክልሉ ነዋሪን ጨምሮ የሶስት የስደተኛ መጠለያ ካምፕ ነዋሪዎች ከፍተኛ አደጋ ተደቅኖባቸዋል። በተርኪዲ መጠለያ ጣቢያ 72000፣ በኩሌ ስደተኞች መጠለያ 54000፣ በጉኘ ስደተኛ መጠለያ 120000 እንዲሁም በተርፋም ከተማ 30000 ህዝብ ውሃ እንደተቋረጠበት ታውቋል። ጉዳዩ በአስቸኳይ መፍትሄ ካላገኘ በአጠቃላይ ወደ 276000 ሰው ሕይወቱ አደጋ ላይ ነው ያሉት በስፍራው የሚገኙ የመሰረት ሚዲያ የመረጃ ምንጭ ናቸው። ጋምቤላ ክልል ውስጥ በዋናነት 5 ብሔሮች የሚኖሩ ሲሆን እነሱም አኝዋክ፣ ኑዌር፣ ማጃንግ፣ ሆፖ እና ኮሞ ናቸው። ከዚህ በተጨማሪ ከተለያዩ የኢትዮጵያ ክፍሎች ከሁሉም ብሔር የተውጣጡና በጋምቤላ ነዋሪዎች አጠራር ደገኛ የሚባሉት በስፋት ይገኛሉ። የሰሞኑ ግጭት መነሻው ፖለቲካ እንደሆነ ብዙዎች የሚስማሙበት ሲሆን ይህም በተለይ አኝዋኮች ጋምቤላ የራሳችን ነው በሚል የሚያቀነቅኑት አጀንዳ አንዱ መሆኑን ያነሳሉ። በዚህ ምክንያት አኝዋክ ኑዌርን ይገላል፣ የሆነ ቀን ጠብቆ ኑዌር አኝዋክን ይገላል፣ አንዱ የአንዱን ብሔር የሚመች ቦታ ካገኘ ይገድላል የሚሉት አንድ የጋምቤላ ከተማ ነዋሪ ናቸው። አክለውም ይህ እኔ በነበርኩበት ከ2008 ዓ.ም ጀምሮ ያለ ነገር ነው። በዚህ ምክንያት ብዙ ንጹሃን ከሁለቱም ወገን ሕይወታቸውን አጥተዋል። በጣም የተረዳሁት ነገር ኑዌሮች የራሳቸው ጎሳም ቢሆን ወንጀለኛ ከሆነ እንዲታሰር አሳልፈው ይሰጣሉ፣ ይጠቁማሉ። በአኝዋኮች በኩል ግን ወንጀለኛን መደበቅ አለ በማለት የታዘቡትን ተናግረዋል። ኑዌሮች በበኩላቸው ያላቸውን የቁጥር ብዛት ተንተርሶ ጫና ሲፈጥሩ እንደሚታይም መረጃዎች ያሳያሉ። በጂኦግራፊ አቀማመጥ የጋምቤላ ከተማ በአኝዋክ ጎሳ አባላት ተከባ የምትገኝ ነች። ይህ በእንዲህ እንዳለ በጋምቤላ ክልል በህዝቡና በጸጥታ ኃይሉ ጠንካራ ትብብር ሰላምን የማረጋገጥ ሥራ እየተከናወነ እንደሚገኝ ርዕሰ መስተዳድር አለሚቱ ኡሞድ ተናግረዋል። በክልሉ ወቅታዊ የጸጥታ ጉዳዮች ዙሪያ በየደረጃው የሚገኙ አመራሮችና ባለሙያዎች የተሳተፉበት የውይይት መድረክ በጋምቤላ ከተማ በተካሄደበት ወቅት ርዕሰ መስተዳድሯ እንደተናገሩት ከሰሞኑ ተፈጥሮ የነበረው የጸጥታ መደፍረስ በጸጥታ ኃይሉና በህብረተሰቡ ትብብር አንጻራዊ ሰላም ሰፍኗል። በተፈጠረው ግጭት ከቤት ንብረታቸው የተፈናቀሉ ወገኖችን ለመደገፍ ወደ አካባቢያቸው እንዲመለሱ ኮሚቴ ተቋቁሞ የተለያዩ ተግባራት እየተከናወኑ እንደሚገኙም ገልጸዋል። ካሜራ የተገጠመላቸው ገቢ ሰብሳቢዎች 11 ሰዓት ላይ ካሜራውን ለቢሮአቸው ካስረከቡ በኋላ ድጋሚ በመውጣት ዘረፋ ላይ እየተሰማሩ ነው። በቪዲዮ የታገዘ የግብር አሰባሰብ ሂደት መጀመሩ ይፋ ከሆነ 1 ወር እንኳን አልሞላውም። ይሁንና በዚህ ዙሪያ የሚቀርቡ አቤቱታዎች ካሁኑ በስፋት መሰማት ጀምረዋል።
ከግብር አሰባሰብ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ቴክኖሎጂ ችግሩን እንደሚቀርፍ የአዲስ አበባ ከተማ ገቢዎች ቢሮ የገለጸ ሲሆን በግብር ሰብሳቢ ባለሙያዎች ዩኒፎርም ላይ በመግጠም የድምፅና የቪዲዮ መልእክቶች ለማዕከል ማድረስ የሚያስችል መሆኑ ተነግሮ ነበር። ቢሮ በድፍረት ቴክኖሎጂው ሙሉ ለሙሉ ችግሩን ይቀርፋል ቢልም ገና ካሁኑ አንዳንድ ሰራተኞች የተለያዩ ዘዴዎችን መጠቀም እንደጀመሩ መሰረት ሚዲያ አረጋግጧል። ቀን ላይ ካሜራው የተገጠመላቸው ህግን አክብረው የሚሰሩት ግብር ሰብሳቢዎቹ ነገር ግን ከ11 ሰዓት በኋላ ካሜራውን ቢሮአቸው አስረክበው በድጋሚ ለዘረፋ እንደሚሰማሩ ታውቋል። ካሜራ ከመለሱ በኋላ ለምሳሌ የክፍለ ሀገር የጭነት መኪኖች የሚቆሙበት ጋር ይቀመጣሉ። የሚጫነውን ዕቃ አሰልፈው ደረሰኝ ይጠይቃሉ። የተሰጣቸውን ደረሰኝ እንደ መንጃ ፈቃድ ይወስዱትና በደረሰኙ ላይ ባለው አድራሻ ደውለው ደረሰኙን በትክክል አልቆረጥክም፣ ክስ ሊመጣብህ ነው በማለት ከ20 ሺህ እስከ 30 ሺህ ብር እየተቀበሉ ነው። ካልደወሉ ደግሞ በደረሰኙ አድራሻ መሰረት ሱቁ ድረስ እየመጡ ብር ተቀብለው ይሄዳሉ በማለት አንድ በመርካቶ በንግድ ሙያ ላይ የተሰማሩ ግለሰብ ለሚዲያችን አስረድተዋል። በተመሳሳይ መልኩ አንድ ስራቸውን መርካቶ ያደረጉ ግለሰብም የገቢ ሰብሳቢዎቹ ብዛታቸው ከህዝቡ ቁጥር አይተናነስም፣ መንግስት ህዝቡን ዝረፉ ብሎ ያሰማራቸው ነው የሚመስሉት በማለት ያስረዳሉ። ካሜራ ሳይዙ መጥተው እነሱ የሚጠይቁትን ያልተገባ ገንዘብ አልከፍልም፣ እስከ ጥግ ይሄዳለሁ ብትል ሰሜ የለም፣ ቅጣት 100 ሺህ ብር ይጣልብሃል። 100 ሺው ቅጣት ደግሞ የሚያስከትለው ሌላ ጣጣ አለ። በቅጣቱ ምክንያት ኦዲት ይጠሩሃል። እንደገና ደግሞ ኦዲተሮች የኦዲት ግኝት አለብህ በሚል አይተኸው የማታውቀውን ገንዘብ በሚሊዮኖች ይጠሩብሃል በማለት ተናግረዋል። መሰረት ሚዲያ እንዳረጋገጠው ብዙ ጊዜ ገቢ ሰብሳቢዎቹ ጉቦ ሲጠይቁ ለምሳሌ ለኛ 100 ሺህ ብር ትከፍላለህ ወይስ ለመንግስት 300 ሺህ በማለት ምርጫ የሚያቀርቡ ሲሆን አንዴ የሚጠሩት ገንዘብ ላይ እንደማይደራደሩ ታውቋል። ይህም የሆነው በአነስተኛው ነጋዴ ላይ ነው። ትልልቅ ነጋዴዎችን ምን እንደሚያደርጓቸው ፈጣሪ ይወቀው። እኔ በጣም አስጠልቶኛል። ግድ ሆኖብኝ እንጂ እዚያ ስራ ቦታ ባልሄድ ከራስ ምታትና ጭንቀት እድናለሁ በማለት አንድ ነጋዴ ይናገራሉ። ሱቁ ከተከፈተ በኋላ ዘግተን እስክንወጣ ከባድ ውጥረት ነው ያለው። ሰዎች ከሌላ ቦታ ይዘውት የመጡትን ፌስታል ወደ ሱቅ ይዘውብን እንዳይገቡ ደጅ ላይ እጠብቃለሁ በማለት የሚናገሩት ሌላ ነጋዴ ናቸው። ይህን ሲያስረዱም ከሌላ ቦታ ይዘውት የመጡትን ፌስታል ይዘው ገብተው እሱን ይዘውት ሲወጡ የገቢዎች ሰራተኞች ደረሱ ማለት ከ20 ሺህ እስከ 30 ሺህ ብር ያስተፉሃል። ሰዎች ይዘውት የገቡት ዕቃ እዛ ሱቅ ላይ የማይሸጥ ዕቃ እንኳን ቢሆን አይሰሙህም ብለዋል። በገዛ ሀገራችን እንደ ሌላ ሀገር ዜጋ ሀገሩን ለቆ እንዲወጣ እንደተፈለገ ስደተኛ እየተቆጠርን ነው በማለት መንግስት በአስቸኳይ ይህን ካሜራ ከተመለሰ በኋላ የሚፈጸም አዲስ ውንብድና እንዲያስቆምላቸው ጠይቀዋል። ፓርላማ ውስጥ ያሉ አንዳንድ የመንግስት ተጠሪዎችና የጽህፈት ቤት ኃላፊዎች በውጭ ጉዞ ስም የሚቀበሉት የአየር ትኬት ላይ ማጭበርበር እየፈጸሙ ነው ተባለ። ህዝብን ወክለው እንደ ህዝብ ሆነውና የህዝብ ድምፅ ይዘው ፓርላማ የሚገቡ በርካታ የሀገራችን የህዝብ እንደራሴዎች ብዙ ቅሬታ ሲቀርብባቸው ይታያል። ዋናው ቅሬታ ደግሞ የወከላቸውን ህዝብ ድምፅ ከማሰማት ይልቅ እጅ ማውጣትና ማጨብጨብ ስራቸው ሆነ የሚል ነው። ከዚህ በተጨማሪ የፓርላማው ጽህፈት ቤት ውስጥ አንዳንድ ህገወጥ ደንብ ያልተከተለ አሰራር እንዳለ ሚዲያችን በቅርቡ መረጃ ማድረሱ ይታወቃል። ዛሬም በዚህ ዙሪያ ተጨማሪ መረጃ ይዘን ቀርበናል። የመጀመሪያው መረጃ ምክትል አፈ ጉባኤ ወይዘሮ ለሚበዶን ጨምሮ ሌሎች በፓርላማው የመንግስት ተጠሪዎች ውጭ ሀገር ልንሄድ ነው በማለት የአውሮፕላን ትኬት እንዲቆረጥላቸው ካስደረጉ በኋላ የሚፈጽሙት ተግባር ነው። የፕሌን ትኬቱን ካስቆረጡ በኋላ ከጉዞ ስለቀረን ብሩ ይመለስ እያሉ ስልጣናቸውን ተጠቅመው ብሩን ወደ ኪሳቸው በአስቸኳይ ያስገባሉ። ይህንን መንግስት አያውቀውም የሚሉት አንድ ከፍተኛ የመንግስት የመረጃ ምንጫችን ሲሆኑ ድርጊቱ በግልጽ የሚደረግ የገንዘብ ቅሚያ መሆኑን ይጠቅሳሉ። በዚህ አሰራር በርካታ የህዝብ ሀብትና ገንዘብ እየወጣ መሆኑን ጠቅሰው ከጉዞ ከቀሩ ለመንግስት ተመላሽ ይደረጋል እንጂ እንዴት ይሰረቃል ብለው ጠይቀዋል። ሌላ በተቋም ውስጥ ያለው በህገወጥ መንገድ መጠቀም የሚያሳየው አካሄድ የፓርላማ ጽህፈት ቤት ኃላፊዎች ድርጊት ነው። ኃላፊዎቹ ሐዋሳ፣ አዳማ፣ አርባ ምንጭና ሌሎች ከተሞች ቅዳሜና እሁድ የመስክ ስራ አለን በማለት እያንዳንዳቸው በየሳምንቱ 60 ሺህ ብር በአካውንታቸው እንደሚገባላቸው መሰረት ሚዲያ የደረሰው ጥቆማ ያሳያል። ይህ ሁሉ ሲሆን ኃላፊዎቹ ታች ያለውን ሰራተኛ ለጥቅም አያስቀርቡትም። ራሳቸው ይህን የደሞዛቸውን ብዙ እጥፍ የሆነ ገንዘብ ይበላሉ። ዛሬ እንኳን በሙሉ ወደ አዳማ በስልጠና ስም ሄደዋል። ተቋሙ ባለቤት የለውም ማለት ይቻላል። የመንግስት ተጠሪዎችና የጽህፈት ቤቱ ኃላፊዎች ተናበው እየበሉት ነው በማለት ተናግረዋል። መሰረት ሚዲያ ይህን ክፍያ በየሳምንቱ የሚቀበሉበትን ሰነድ ተመልክቷል።
ፓርላማ ውስጥ ለአፈጉባኤዎች፣ ለመንግስት ተጠሪዎችና ለጽህፈት ቤቱ ኃላፊዎች የቪአይፒ አገልግሎት የሚሰጠው ካፌ ደግሞ እስካሁን ኦዲት ተደርጎ እንደማያውቅ አንድ የጽህፈት ቤቱ ሰራተኛ አረጋግጠዋል። ሌላው ቀርቶ አፈጉባኤው አቶ ታገሰ ጫፎ በየዓመቱ የካቲት ወር ላይና ክረምት ላይ ፓርላማው ሲዘጋ አሜሪካና ሌሎች መዝናኛ ሀገራት በመንግስት ወጪ ይጓዛሉ። ለምን ብሎ የሚጠይቅ የለም። ለዚህ ተብሎ የተዘጋጀ በጀት ባይኖርም ገንዘቡ ይወጣል። ህግ አስፈጻሚውን ይቆጣጠራል የሚባለው ፓርላማ ራሱ እዚህ ድርጊት ውስጥ ተነክሯል በማለት ሁኔታውን ገልጸዋል። በዚህ ዙሪያ ከፓርላማ ጽህፈት ቤት ተጨማሪ መረጃ ለማግኘት ያደረግነው ሙከራ አልተሳካም። የሀገሪቱ ዋና የህግ አውጪ አካል የሆነው የህዝብ ተወካዮች ምክር ቤት ወይም ፓርላማ ጽህፈት ቤት ውስጥ ከሚሰሩ ሰራተኞች ውስጥ በርካቶቹ ሐሰተኛ የትምህርት ማስረጃ እንዳላቸው ሚዲያችን ከ5 ወራት በፊት መዘገቡ ይታወሳል። ሐሰተኛ መረጃ ይዘው ከተገኙ ውስጥ እንደ የፓርላማ ቋሚ ኮሚቴዎች ባለሙያዎችና ዳይሬክተሮች ይገኙበታል። አሁን አሳሳቢ የሆነው እነዚህ ሐሰተኛ የትምህርት ማስረጃ የተገኘባቸው ሰራተኞች ዶክመንታቸውን ለመቀየር እየተሯሯጡ መሆኑ ነው። አንዱ ለምሳሌ ዶክመንቱን ቀይሮ አምጥቶ በዳይሬክተርነት ስራው እንዲቀጥል ተደርጓል በማለት ጉዳዩን የሚያውቁ አካላት ለመሰረት ሚዲያ ከማስረጃ ጋር አቅርበው ነበር። ለምሳሌ በዶክተር ነገሪ ሌንጮ የሚመራው የሰው ሀብት ቴክኖሎጂና ትራንስፖርት ጉዳዮች ቋሚ ኮሚቴ ውስጥ የሚሰሩ ባለሙያዎች በዚህ መልኩ መጋለጣቸው ታውቋል። ለጥይት መግዣና ለብልጽግና ፓርቲ ህንፃ ግንባታ የሚል አዲስ አስገዳጅ የህዝብ መዋጮ በበርካታ ቦታዎች ተጀመረ። ወደ መንግስት መስሪያ ቤቶች አገልግሎት ፈልገን ስንሄድ ተያያዥ ላልሆኑ ጉዳዮች በግድ ክፍያ አምጡ እየተባልን ነው በማለት በርካታ ዜጎች ካለፉት 2 ዓመታት ወዲህ ሲያማርሩ ተደጋግሞ ይሰማል። ለምሳሌ በኮየ ፈጬ ነዋሪ የሆኑ ዜጎች ግብር ለመክፈል ሲሄዱ ከግብሩ በተጨማሪ ለኮየ ፈጬ ባህላዊ ፍርድ ቤት፣ ለስፖርት ምክር ቤት፣ ለሸገር ከተማ ንግድና ዘርፍ ማህበራት ምክር ቤት፣ ለሚሊሻ ድጋፍ፣ ለኦሮሚያ ልማት ማህበር መዋጮ እንዲሁም ለቡሳ ጎንፋ ማህበር ድጋፍ አዋጡ እንደሚባሉ መዘገባችን ይታወሳል። አሁን ደግሞ ከተለያዩ የኢትዮጵያ አካባቢዎች ከዜጎች እየደረሱን የሚገኙ ጥቆማዎች እንደሚያሳዩት ለመከላከያ ጥይት መግዣና ለብልጽግና ፓርቲ ህንፃ ግንባታ በሚል አስገዳጅ መዋጮ ከህዝብ መሰብሰብ ተጀምሯል። ከምዕራብ ሸዋ ዞን አዳ በርጋ ወረዳ ሙገርን ጨምሮ ሙገርና ዳንጎቴ ሲሚንቶ ፋብሪካዎች በሚገኙበት አካባቢ ሚሊሻዎች ህዝቡን በየጊዜው እያስጨነቁ ብር አምጡ፣ አዋጡ በማለት እያዋከቡና እያሰሩ መሆኑ ታውቋል። መሰረት ሚዲያ በአካባቢው ካሉ በርከት ያሉ ምንጮች እንዳረጋገጠው እያንዳንዱ የአካባቢው ነዋሪ 6000 ብር ለመከላከያ የጥይት ድጋፍ መዋጮ አምጡ መባላቸው ታውቋል። ገንዘብ አምጡ ብለው እያስፈራሩ ነው። በዚህ ስራ በሌለበት ጊዜ ከየት አምጥተን ነው የምንከፍለው ስንል ለድብደባና ለእስር እየተዳረግን ነው፣ መሮናል የሚሉት ነዋሪዎቹ ቤተሰብ እንኳን ማስተዳደር በከበዳቸው ወቅት የጥይት ብር አምጡ መባላቸው እንዳስጨነቃቸው ተናግረዋል። በሌላ በኩል በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ጎባ ወረዳ የሚገኙ የመንግስት ሰራተኞች ደሞዛቸው ለልማት በሚል ሲቆረጥ 4 ዓመት እንደሞላቸው ገልጸው አሁን ደግሞ ለብልጽግና ፓርቲ ህንፃ ግንባታ አምጡ መባላቸውን ለሚዲያችን ጠቁመዋል። እስከ ዛሬ ደሞዛችንን ስናዋጣ ቆይተናል። አሁን አምጡ መባላችን ትክክል አይደለም፣ አንችልም ስንል ጭራሽ ደሞዝ ተከለከለን የሚሉት ነዋሪዎቹ ለፓርቲ ህንፃ ግንባታ ካልፈረማችሁ አይከፈላችሁም ተብሎ በረሃብ እየተሰቃየን ነው ብለዋል። የወረዳው የመንግስት ተጠሪ አቶ ብዙአየሁ ተስፋዬ በማናለብኝነት ደሞዝ እንዳይከፈለን አድርጓል። ለማን አቤት እንበል? ለአስተዳደር ህንፃ ግንባታ ስንቆርጥ ከርመን የጨረስነው ከወር በፊት ነው። አሁን ደግሞ ለፓርቲ ተባለን በማለት ያጋጠማቸውን ይናገራሉ። በተመሳሳይ በኦሮሚያ ክልል ሰበታ ከተማ ዓመታዊ የንግድ ፈቃድ ግብር ለመክፈል የሄዱ ዜጎች ለሚሊሻ፣ ለቀይ መስቀል፣ ለከተማው እግር ኳስ ክለብና ለልማት በሚል ተጨማሪ 4500 ብር የግዴታ ክፍያ አምጡ እንደተባሉ ተናግረዋል። ለመንግስት የምንከፍለው ግብር መጠን 1 ብር ቢሆንም እንኳን የግዴታ ክፍያው አይቀንስም። በዚህም ምክንያት በጥቃቅን ንግድ የተሰማሩ ሰዎች ለመተው እየተገደዱ ነው ብለው አንድ የከተማው ነዋሪ ለመሰረት ሚዲያ መረጃ ሰጥተዋል። በስልክ ያልናገርናቸው አንድ የሸገር ከተማ የሥራ ኃላፊ ስማቸው እንዳይጠቀስ በመጠየቅ ለስፖርትና ለቀይ መስቀል የተባለውን አላውቅም፣ ሌላው ግን ለልማት በፈቃደኝነት እየተጠየቀ ያለ መዋጮ ነው ብለው ዝርዝር መረጃ ከመስጠት ተቆጥበዋል። ይህ ገንዘብ ጥየቃ እንደ ሰበታ፣ ሱሉልታና ጫንጮ ያሉ ከተሞችም በስፋት እየታየ እንደሆነ ታውቋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር
ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።